አለይኩም ወራህመቱላሂ ወበረካቱ። ሻርላ ዛሬ አቋርጬ የነበረው ይህንን ኪታብ እናያለን። መርሐለቱ ሳኒ ሁለተኛው ክፍል የምናየው ሁለተኛው ሂደት የአነባበብ ሂደት ምን እንደሚመስል እናያለን። አልሐረከቱ መዓ አሽካሊል ሑሩፍ የፊደላቶቹ ሐረካውና የፊደላቶቹ የሚይዙት ቅርጽ እናያለን። አማርኛ ላይ ፊደላቶች ቅጥል ይኖራቸዋል እንጂ ቅርጻቸው አንድ አይነት ነው። አረበኛ ላይ ግን ስንመጣ የመጀመሪያው ቅርጻቸው መካከል ላይ ሲመጡ፣ ዳር ላይ ሲመጡ፣ መጨረሻ ላይ ሲመጡ ቅርጻቸው ይለያያል እና እሱን ነው የምናየው ዛሬ። የመጀመሪያው አወል የመጀመሪያው ፈትሐ ነው። ፈትሐ የሚል በአማርኛ የመጀመሪያ የፊደል ስምን ነው የሚይዙበት በዚህ ላይ በምናየው ማለት ነው። ብቻቸውን ሲመጡ በእንደዚህ አይነት ቅርጽ ይመጣሉ። ከመጀመሪያ ጽሑፍ መጀመሪያ ላይ ሲመጡ ደግሞ በእንደዚህ አይነት ቅርጽ ይመጣሉ። አሊፍ ባታ ታ ጂም ሐ ታች ላይ ስንቀራ እንዴት ነው የምንቀራው? አ በተ ተ ጀ ሐ ኸ ደ ዘ ረ ዘ ሰ ሸ ሶ ዶ ጦ ظ ዐ ገ ፈ ቀ ከ ለ መ ነ ሀ ወየ። ምሳሌዎች ደረሰ፣ ደረሰ፣ ዘረዐ፣ ዘረፈ፣ ረዘቀ፣ ዘረፈ፣ ረዘቀ፣ ወረደ። ቀጣዩ መልመጃ ነው የምናየው። ውሱል አልሑሩፍ አልአወል መፍቱሐ ብቻቸውን ፊደላቶች ብቻቸውን ሲመጡ የዚህ አይነት ቅርጽ ይይዛሉ። የዚህ አይነት ቅርጽ ይኖራቸዋል። ከሁሩፍ መጀመሪያ ከመጽሐፍ ላይ ወይም ቁርአን ላይ ሲመጡ የመጀመሪያው ቦታ ላይ ሲቀመጡ የዚህ አይነት ቅርጽ ይኖራቸዋል ማለት ነው። ልክ እዚህ ላይ እንደምናያቸው ምሳሌው እንደምናየው ባ በ በዘቀ በዘቀ በዘለ በዘቀ በዘለ ታ ተ ተረከ ተረሰ ተ ተ ሰረደ ሰዓረ ሰዓረ ጀ ጂም ጀ ጀረፈ ጀዘመ ሀ ሀ ሐረሰ ሐዘመ ኸ ኸ ኸደመ ኸዘነ ኸዘነ ሲን ሰ ሰአለ ሰረሐ ሺን ሸ ሸረሕ ሸረሐ ሸረዐ ሸረዐ ሸረሐ ሸረዐ ሷድ ሷ ሶረፈ ሶረፈ ሶደቀ ጧድ ضرع ضرع ضرب ضرب
እነዚህ ጧ እነዚህ መጀመሪያ የሚመጡ በመጀመሪያ ሲመጡ የሚኖራቸው ቅርጽ ሲሆን የፊደል የጽሁፍ ወይ የቁርአን ላይ ኪታብ ላይ መጀመሪያ ላይ ሲመጡ የሚኖራቸው ቅርጽ ይህንን ይመስላል። ይህንን የምናየው ጣ ጣ ጣ ጣ ጠረደ ጠረደ ጠረቀ ظ ዘረፈ ዘዓረ ዓዘመ ዓረፈ غረፈ غረሰ ፈረዘ ፈረጠ ቀርዐ ቀደሐ ከዘበ ከደሐ ላም ለደቀ ለዘቀ ሚም መዘሐ መዘሐ ማለት ቀለዴ ሲሆን መደሃ ደግሞ መዲህ ማለት አሞገሰ ማለት ነው። ኑን ነዘለ ወረደ። ነዘዓ ማለት ደግሞ በተነ አበላሸው። እዚህ ጋ ሀደአ ሀረበ እነዚህ ሀደአ ሀረበ የደከ የነዓ አመረ አኸዘ ደኸለ ደሃነ ዘከረ ዘሀበ ረከዘ ረሰመ ዘሀፈ ዘጀረ ወጀደ ወሀበ ሐረሰ ደአበ ሀዘመ በዘረ ኸደሸ ዘዓመ አደለ ፈረደ ቀረአ ነደበ ረከዐ መዘሐ። ኦኬ አመረ አዘዘ አኸዘ ወሰደ ደኸለ ገባ ደሃነ የሆነ ነገር ቀባ ዘከረ አስታወሰ ዘሀበ ሄደ ረከዘ ሮጠ ረሰመ ሳለ ዘሀፈ አንፏቀቀ ዘጀረ ወጀደ አገኘ ወሀበ የአነባበብ ሁለተኛው
ሶስተኛው መጀመሪያ ላይ ብቻቸውን ሲመጡ የሚኖራቸው ቅርጽ ነበር ያየነው። ሁለተኛ ላይ የቁርአን ላይ ወይም ኪታብ ላይ ሲመጡ የመጀመሪያ የሚኖራቸው ቅርጽ ነበረ የምናየው ያየነው። አሁን ላይ ደግሞ በአማርኛ አነባበብ ሶስተኛ ፊደል፣ በአረበኛ ሁለተኛ ፊደል የሚሆነው ከስራ ይሆናል። ፈትሐ ከስራ። መርሐለቱ ታኒያ الحركة مع أشكال الحروف ثانية كسرة ነው። የአረበኛ ሁለተኛው አነባበብ የአማርኛ ሶስተኛው ፊደል ላይ ለምሳሌ ኢ ቢ ቲ ሲ ጂ ሂ ኺ ዲ ዚ ሪ የምንለው አነባበብ ማለት ነው። ኦኬ طيب አ በ ተ ተ ጀ ሐ ነበረ ያለፈው ገጽ ላይ ያየ ነው። አሁን ላይ ደግሞ ኢ ቢ ቲ እዚህ ጋር የምናየው ቅርጻቸው ልክ ፊደል መካከል ላይ ሲመጡ የሚኖራቸው ቅርጽ ነው የሚኖራቸው። ኪታብ ላይ ሆነ ቁርአን ላይ ሆነ የሚኖራቸው ቅርጽ ይህንን ይመስላል። ከፊደል ላይ ሲቀጠሉ ማለት ነው የሚኖራቸው ቅርጽ። ወደፊት ምሳሌ ይመጣል። ፊ ጂ ሒ ኺ ዲ ዚ ሪ ዚ ዚ ሲ ሺ ዲ ሲ ዊ ጢ ዒ ጊ ፊ ቂ ኪ ሊ ሚ ኒ ሂ ዊ ይ ረገበ ዓጂበ ዓጅበ። ምሳሌ በፈትሐና በከስራ። ለምሳሌ ራ ፈትሐ ነው። ራ ረጊበ ረጊበ ረጊበ። ዓጂበ ዓ ፈትሐ ነው። ጂም ከስራ ነው። ባ ፈትሐ ነው። ዓጂበ። የፊተኛውን እንዳንረሳውም ይደጋገማል በምሳሌው ላይ የሚመጣው። ሐሲበ ሐሲበ ሒበ ሷሒበ ሷሒበ ሷሒበ። ለቀጣይ ኢንሻአላህ እነዚህን እንሰራለን። እስከዛው ተለማመዱባቸው። መካከል ላይ ፊደሎቹ ሲመጡ የሚኖራቸው ቅርጽና አነባበባቸውን በቀጣይ እናያለን ኢንሻአላህ። ቻናሉን ሰብስክራይብ ያላደረጋችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሆኑ። ሰላም አለይኩም ወራህመቱላሂ ወበረካቱ።